ስሜ ቄስ ሳማቱ ሂምቤቦ ነው የሚባለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአምበርቾ ብላቴ ሲኖዶስ ፕሬዝዳንት ነኝ። ያው የሲኖዶስ በ3 ወይንም በ4 ዞኖች ነው የሚያገለግለው አገልግሎቱን የሚሰጠው። አጠቃላይ የሚመናኑ የህዝብ ብዛት 300,294,000 ህዝብ ነው ያለው። ከማስተር ቢልዲንግ ሴንተር ጋር በጣም የጠበቀ ግንኙነት አለን። በተለይ ማስተር ቢልዲንግ ሴንተር ለደቡብና ለአካባቢው ሲኖዶሶች የአቅም ማጎልበቻ ስልጠናዎችን የተለያዩ ስልጠናዎችን በመስጠት እዚህ አካባቢ ያሉ ምእመናንን በወንጌል ማዳረስ ዙሪያ ያለውን አካባቢ በጣም ይደግፋል። ሌላ ደግሞ በተለይ የተጎዱ ሲኖዶሶችን በልዩነት በመያዝ በወንጌል ማዳረስ አካባቢ ያሉ ሲኖዶሶችን በጣም ይደግፋል። ለኛ ደግሞ በተለይ በልዩነት ከክራይስት ሉተራን ቸርች ከቢሪያ ለዚህ ሲኖዶስ የሚመጣውን ገንዘብ በታማኝነትና በጊዜ ወደዚህ ሲኖዶስ እንዲደርስ ትልቅ አስተዋጽኦ ያደርጋል ማለት ነው። አሁን እየተሰራ ያለው ህንጻ መጀመሪያ ሲጀምር አካባቢ በሚመናን ተሳትፎ ነው። ምእመናን የራሳቸውን መዋጮ አዋጣው ስራውን ጀመሩ። በርግጥ ግን እንደ አለመታደል ሆኖ በመሃል ላይ የተፈጠረው የዓለም አቀፍ ወይም የሀገራችን የገበያ ግሽበት ሁኔታ መሃል ላይ ፈትኗል። ይሁንና ባለ 4 ወለል ህንጻ ነበር የታሰበው። ያ የታሰበው ህንጻ አሁን ግራውንዱ ብቻ ተጠናቆ አገልግሎት መስጠት ጀምሯል። የተወሰነው ዋና ዓላማው የህንጻው ምንድነው? ህንጻው ሲጠናቀቅ 40% ለወንጌል ማዳረስ አገልግሎት። ምክንያቱም ሲኖዶሱ አላባ፣ አርሲ፣ ስልጤ እነዚህ በጣም አዋሳኝ የሆኑ አካባቢዎች አብዛኛው ክርስቶስን መስማት የሚያስፈልጋቸው ወንጌል የሚሰበክበት አካባቢ ስለሆነ በራስ ሀብት ወንጌልን ለመስበክ 40% ለዛ ዓላማ እንዲውል ነው። 40% ደግሞ ለሲኖዶሱ አስተዳደራዊ አገልግሎትና የመጽሐፍ ቅዱስ ትምህርት ቤትን እንዲሁም ደግሞ የህፃናት ትምህርት ቤትን ለማሳደግ ነው። 20% ሌሎች ተጨማሪ ፕሮጀክቶችን ለማስፋፋትና ለህንጻው ሜንቴናንስ ነው ያለው። ስለዚህ አሁን በደረሰበት ደረጃ ራሱ ህንጻው በተለይ ክራይስት ሉተራን ቸርች በላከው ገንዘብ መጀመሪያ ሲያልቅ የቀረው 2 አንድ ካፍቴሪያና አንዱን ደግሞ ሳምባ መጨረሰው የተወሰነ ነገር መድረስ ይችላል። ገና 4 ፍሎር ይቀረናል። ይሁንና አሁን ከምናገኘው ገቢ በደቡብ ኦሞና በባሌ ላይ አሁን ሶናውያን ልከን እያስከለገልን ነው። ስለዚህ ህንጻው እንግዲህ ሲያልቅ ሲጠናቀቅ ማለት ነው የቤተክርስቲያኒቱንም አልፎ ተርፎ የሲኖዶሱንም ብዙ የሚስዮን አገልግሎትን የሚሸከም ይሆናል። ስለዚህ ጸሎትን ድጋፍን የሚያስፈልገው ይሆናል ማለት ነው። ዋና ዓላማው ይሄ ነው። እንግዲህ መጀመሪያ የሲኖዶሱ የ10 ዓመት እቅድም ይሄንን ይዞ ነው እየተንቀሳቀሰው። ለዚህ አመላካች ይሆን ዘንድ ህንጻው ሙሉ ገቢ ባላስገኘበት ባልተጠናቀቀበት አሁን ከሚገኘው ሚስዮናውያን መላካቸው ይሄ ትልቁ ዓላማ እንደሆነ ያሳያል ማለት ነው። አሁን በጣም የሚያስፈልገን ነገር 2 ቁልፍ ነገሮች አሉ። አንደኛው ይሄንን ህንጻ ማጠናቀቅ ነው። ሌላው ደግሞ ቅድም አይታችኋል ሌላ ህንጻ በዚህ በኩል አለ። ይሄ ግቢው ያለበት በሲኖዶሱ የሲኖዶሱ ግቢ ያለበት የዞኑ መንግስት አስተዳደር ፊት ለፊት ትይዩ ላይ ነው መልማት ያለበት ቦታ ነው። እዚህ ቦታ ላይ በ21 ሚሊዮን እዚህ ቦታ ላይ መናፈሻ ያለበት አዳራሽ ያለበት ምግብ ቤት ያለበት ሆቴል ሰርተናል። ያንን ስራ የሰራነው እንዴት ነው? ቦታው ከመነጠቅብን ገንዘብ 21 ሚሊዮን ከባለሀብት ተበድረን ነው። ስለዚህ ይሄንን ገንዘብ ደግሞ መመለስ አለብን። ይሄንን ገንዘብ እስከምንመልስ ድረስ 14 ዓመት ሊፈጅብን ይችላል። ገንዘቡን አግኝተን ይሄንን ብድር ብንመልስ ወዲያው ይሄኛው ህንጻ ምን ያደርጋል? ለሲኖዶሱ ገቢ ያስገኛል፣ የወንጌልን ስራ ይደግፋል ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ይሄ የተጀመረው ህንጻ አሁን ፀሐዩ ምንም እየመታው ያፈራረሰው ስለሆነ እሱን
መጨረስና ወደ አንድ ደረጃ ማድረስ ትልቁ ታርጌታችን ነው። ሌላው የህፃናት ትምህርት ቤት የተጀመረ አለ። ከመጽሐፍ ቅዱስ ትምህርት ቤት ጋር ተያይዞ ከሲኖዶሱ በ15 ኪሎ ሜትር ርቀት ላይ እሱን ማጠናከር ትልቁ ታርጌታችን ነው። እነዚህ በሙሉ ተደማምረው የሚያሳዩት የሚያመጡት ውጤት አንድ ነው። ምንድነው? እኛ ትልቁ የኛ ትኩረታችን ወንጌል ማዳረስ ነው። እዛ አካባቢ ላይ በጣም ሰፊ ስራ ስለሚጠብቀን እነዚህ ነገሮች በሙሉ ገቢ ካስገኙ ወደዛ ስለምንሄድ እነዚህ ነገሮች ራሳችንን ችለን ሌላ እንትን ሳንጠይቅ ራሳችንን ችለን ይሄንን ስራ ብንፈጽም በጣም ደስ ይላል። እነዚህ ሶስቱም ነገሮች ለኛ በጣም ወሳኝና አስፈላጊ ነገሮች ናቸው። ማስተራራት የሚፈልገው መልእክት ምንድነው? ማስተር ቢልዲንግ ሴንተርም እንዲሁም ደግሞ ክራይስት ሉተራን ቸርች ያለው ሌሎችም ማናቸውም ከኛ ጋር የክርስቶስን ወንጌል ለማገልገል ለሚፈልጉ ሰዎች መንፈሳዊ ይሁን በማታዊ ስራዎችን ለመስራት ከሰላም ጋር ቢሆን ከሪሶርስ ጋር ቢሆን ከህዝብ ፍላጎት ጋር ቢሆን የትኛውም ስራ ለሚሰሩ ሰዎች ምቹ ሁኔታ አለ። ስለዚህ ማንም መጥቶ አብሮን እንዲሰራ እንግዲህ አስተማማኝ በሆነ ሁኔታ ምንም ሳይባክን ማንም ሳይጨነቅ ሁኔታዎችን አመቻችተን ስራዎችን መስራት እንችላለን። መስራትን የሚፈልጉ ሰዎችን ሁሉ ዳና መጣችሁ ብለን ለመቀበል ልባችንም ሁሉ ነገራችን የተዘጋጀ እንደሆነ ፈልጋለሁ። በተለይም ማስተር ቢልዲንግ ሴንተርንና ሉተራን ክራይስት ቸርችን ደግሞ በጣም ታንኪዩ ፈልጋለሁ። እዚህ መጥተው የኛን ሐሳብ ስላዩ ስለጎበኙ ለመጸለይ የኛን ሸክምን ለማጋራት ስለፈለጉ በጣም ልናመሰግናቸው እወዳለሁ። ጌታ ይባርካቸው።